ብንገባ ደግሞ ባንዳዎች መጣው ቤት ያፈራውን ሁሉ ለቃቅመው ይሄዳሉ። ምን በላው ስናጣ ጎመን ቅጠል ጎመን ቀቅለው እንደዚህ ጭምቅ አድርገው ያጎርሱ ነበር። በዚህ ህይወታችንን አዳኑን እና ወላጆቼ የውስጥ አርበኞች ናቸው። 5 ዓመት ሙሉ ለጣሊያን እጅ ሳይሰጡ ሀብታቸው ሁሉ ተወርሶ ነው ይቀር። ባጉንታ ማርያም አካባቢ ነበር አባቴ የሚንቀሳቀሱት። መረጃ ለመሰብሰብ ነው የጠላት ኃይል ምን ላይ እንዳለ አደረጃጀቱ ኃይሉ ትጥቁ ምን እንደሆነ ለማጥናት በመጡበት የነሱ ሰዎች አይን ውስጥ ገብተው ኖሯል ባንዳዎች። በዛን ጊዜ በጥቆማ ያስይዛሉ። ጣሊያን ደግሞ የኛን አይት የፍታውረድ ዘለቀ ሊቁ ልጆች ለማያዝ ለመማረክ ብቻ ለማረክ ካልሆነም ለማጥፋትና ከዚህ እስከ ሱዳን ያለውን የኢትዮጵያን ግዛት ለመቆጣጠር ነበር ዓላማው እና አንዱ ትልቁ ትኩረት አርበኛ ልጆቻቸውን ማንበርከክ ቢቻል እስከ በነፍስ ለማያዝ ካልተቻለ ለማጥፋት ነበርና በዚህ አጋጣሚ አባቴ በጠላት እጅ ይወድቃሉ በባንዳዎች ጠቋሚነት። ጣሊያን ሚያዝያ 27 ቀን 1928 ዓ.ም አዲስ አበባን ጨምሮ ዋና ዋና ከተሞችን ሲይዝ ከፍተኛ ትግል በነበረባቸው አካባቢዎች ዘግናኝ ግፎችን ፈጽሟል። መጀመሪያ እነዚህ ትልልቅ አባቶች የሚባሉትን እየደለለ ለጣሊያን እጅ እንዲሰጡ አንዳንድ ሰዎች መጀመሪያ ላይ እጅ መስጠት ሁሉ ጀምረው ነበር። የተወሰኑት ሰጠው ነበር። እዚህ አገው ምድር ላይ እንደነ ፊታውራሪ ተሰማ ደርሶ የሚባሉት ሁሉ መጀመሪያ ላይ ጣሊያን ገብተው ነበር። ኋላ ነው ትግሉ እንትን እያለ ሲሄድ እንደገና አርበኝነቱም የእንቅስቃሴ እየተጠናከረ ሲሄድ እንደገና እየከዱ መውጣት ጀመሩ። በጦርነቱ ወቅት ቆሰሉ። 4 ጥይት ተመተው ሲወድቁ ከጦርነቱ እንዳይማረኩ ይዟቸው ወጡ ልጆቻቸው ናቸው። ፊታውራሪ ኢያሱ ዘለቀ በዚህ በጎጃም አካባቢ እስከ አዴት ድረስ በአስተዳዳሪነት ብዙ ያገለገሉ ናቸው። ፊታውራሪ ዘለቀ ኢያሱ ዘለቀ ባህር ዳር ድረስ አስተዳዳሪነት ቁጭ ብለው ያገለገሉ ታላቅ አርበኛ ናቸው። በእነሱ ኃይል በጣሊያን እጅ ሳይያዙ የቆሰለ ጎላቸውን እየጎተቱ መጣው ያረፉ እዚህ ቤታቸው ላይ ነው ማለት ነው። ቁስላቸው እስኪያገግም ድረስ እዚች ቦታ ላይ ቆዩና እየዳኑ ሲመጡ ለሳቸው መዳን ስሜት ሲሰማቸው እኔ ሰራዊቶችንና ልጆችን እያዋጋው እዚህ ተቀምጬ እንትን ከመል ፊት ለፊት ደረቴን ተመትቼ መሞት አለብኝ ሲሉ አሁንም ወደ ውጊያው ይገባሉ። በዚያን ሰዓት በአካባቢው የነበሩ ልጆቻቸውና እነ ደጃዝማች እዚህ በጎጃም አካባቢ ያሉት ሌሎች አርበኞቹ ነው በዚህ ሰዓት ቆስለውም አለ ፊት ለፊት ከዚህ በኋላ የጦር መሪ ሆነው እርሶ ፊት ለፊት ከሚሆኑ ከኋላ ሆነው ህዝቡን ያስታጥቁ ያሰልጥኑ እኛ ደርሰናል ሲሉ መሪ ተሿሹመው ሌላ አዋጊ እስከመረጡበት ድረስ በዚህ አካባቢ የጦር አዋጊ ሆነው ልጆቻቸውንም ከፊት አሰልፈው ተዋግቷል። አሁን ሁሉም ነገር በቋፍ ላይ ይገኛል። ንጉሠ ነገሥት አፄ ኃይለ ሥላሴ ለተባበሩት የሀገራት ማህበር ወይም ሊግ ኦፍ ኔሽን አቤቱታ ሊያቀርቡ ከሀገር ተሰደዋል። ያለ ንጉሥ በጠላት እጅ ወደቀችው ኢትዮጵያ ዋና ዋና ከተሞቿ እየተወረሩ አለፍ ሲልም የተከለከሉ የመርዝ ቦምቦችን በዜጎቿ ላይ ያዘነበ ነው። ይህን የጠላት እንቅስቃሴ ግን አንበሶቹ የኢትዮጵያ አርበኞች እንደ እሳት እየለበለቡ መውጫ መግቢያ ሳጡት። እስከ 37 ድረስ አርበኛው እጅ አንሰጥም ብሎ እንትን ያለው በረሃ ነው ጫካ ውስጥ እየገባ ዝግጅት ያደርግ ነው የቆየው። አሁን መጨረሻ ላይ እጅ አንሰጥም ያሉትን አንገብርም ያሉትን በተለይ ወደ ማጨው ዘምተው የነበሩትን እያደነ መግደል ጀመረ። አዲስ አበባ ላይም እነ አብርሃም ደሞች ሞገስ አስገዶም ግራዚያኒ ልደት በዓል እያከበረ ባለበት ሰዓት ፈንጂ ወረወሩና ቆሰሉ። በዚህ ምክንያት ከፍተኛ ፍጅት ተፈጠረ። የካቲት 12 ላይ የደረሰው ማለት ነው። ከ30,000 በላይ ህዝብ ያለቀበት በየቤቱ መርዝ ቤንዚን እየተርከፈከፈ የተቃጠለ ቤት ውስጥ የተቃጠለው
አሰቃቂ ግፍ የፈጸመበት ነው እና ከዚህ በኋላ ነው ሰው ተስፋ ቆርጦ ወደ አርበኝነት እንቅስቃሴ ጀመረው። ታላቅ አርበኛ ነበሩ እስከ ልጆቻቸው በርካታ አርበኛ ልጆችን አፍርተዋል በጊዜው። አሁን በህይወት ብዙዎቹ የሉም። እኛ ልጆችና የልጅ ልጆች እንገኛለን እዚህ። ከነዛ ልጆች መካከል የኔ አባትም የአርበኝነት ድርሻ ነበራቸው፣ ግራዝማች ጥሩነህ ዘለቀ። ይሄን ማዕረግም ከጃን ሆይ በአርበኝነታቸው ያገኙት ማዕረግ ነው። ግራዝማች ጥሩነህ ዘለቀ ጣሊያንን በመዋጋት ካበረከቱት ድርሻ ባሻገር በአንድ ወቅት ጣሊያን ኢትዮጵያን አብዛኛውን የኢትዮጵያ ክፍል ወሮ ሳለ ይሄም አካባቢ በጣሊያን እጅ ወድቆ ነበር። ዳንግላ ከተማ ካምፕ ሁሉ ነበረው እስከ ቅርብ ጊዜ ድረስ እንደ ታሪክ የሚታወስ ሰርቶት የነበረ። እዚህ ሆኖ ነው እንግዲህ እስከ ሱዳን ጠረፍ ድረስ አርበኞችን ይታገል የነበረ ለማንበርከክ። እነሱ የተደራጀ ጦር ባይኖራቸውም በህብረት በጎበዝ አለቃ እየተመሩ ከመካከላቸው መሪ እየመረጡ እረፍት በመንሳት ይታገሉ እንደነበረ እኛ ህፃን ሆኖ ይነገረን ነበር በህይወት ሳሉ። እግረኛ ጦር አሰልፎ ቤተክርስቲያኑንም ለማውደም ህዝበ ክርስቲያኑንም ለመፍጀት ጦሩን ኃይሎ ብርቱ ጦር ይዞ መጥቶ ሲል ይህንን መንገድ የሚያውቁ መንገሻ ጀንበሬ የተማረ ቢትወደድ መንገሻ ጀንበሬ የተባለ የጦር መሪ እችን አሁን የምታዩትን አፋፍ እችን ዋሻ ተጠግኖ ጣሊያን ከዚያ ወደዚህ ሲሻገር መውዚር በተባለ በጠፈንጃ አንዳንድ ጥይት በሚተኩሰው ጣሊያንን እየተመለከተ ወደ ዋሻው እየጣለ የሬሳ ነዶ ያሳየበት ቦታ ነው። የጣሊያን ሬሳ ነዶ የታየበት ታሪካዊ ቦታ ነው። ይሄ ለመንገሻ ጀንበሬ ይህን አስመልክቶ የተገጠመለት ግጥም አለ። አሁን በእኛ እድሜው ሁሉ እስካሁን ሽለላ ሲሆን ምናምን እንደው በዓል ሲደረግ ፉከራ ሽለላ ሲሆን ይገጠምለታል። ቃሉ እንደዚህ ይላል። መንገሻ ጀንበሬ የጣሊያኖች መንዶ በመውዚር ፈጃቸው ኳሽኒ ላይ ወርዶ የጣሊያንን ምሽጉን ተራብዶ ተብሎ ተገጥሞላቸዋል። ይሄ እስካሁን እየተዘፈነ ያለ ነገር ታሪክ ነው። 5 ዓመት ሙሉ ያለ ንጉሠ ነገሥቷ የቀረችው ሀገር እምቢ ለሀገሬ ለነጻነቴ ብለው በሁሉም አቅጣጫ ጣሊያንን እረፍት ነሱት። ከነዚህ የእግር እሳቶች መካከል እነ መንገሻ ጀንበሬ፣ አዛዥ ቢትወደድ ነጋሽ፣ አርበኛ ስብዓቱ ይግዛው፣ ፊታውራሪ መኮንን ዋሴ፣ ደጃዝማች አበረ ይማምና ፊታውራሪ ዘለቀ ሊቁ ከነ ልጆቹ በጎጃምና አካባቢው ሲያደርጉት የነበረው ትግል ይጠቀሳል። ጎጃም የሚመሩት በ3 መሪዎች ሆነ፣ በ4 መሪዎች። በ4ቱ መሪዎች በሚመራበት ጊዜ ይህንን ጦር የሚመሩት በአገው ምድር ለምሳሌ የልማና ዴንሳን፣ ሰከላን፣ አገው ምድርን እስከ ቋራ ድረስ አጠቃላይ ያለውን ቢትወደድ መንገሻ ጀንበሬ፣ በቆላ ድጋ ደግሞ ኃይለ ኢየሱስ ፍላት ያሉ፣ በዋነኛነት ግን ቢትወደድ ነጋሽ በዛብህ በመሪነት፣ በቢቸና ጀግናው አርበኛ በላይ ዘለቀ ደጃዝማች በላይ ዘለቀ፣ ሞጣና ደብረ ማርቆስስ ኃይሉ በለው። በእነዚህ ሲመራ ቢትወደድ መንገሻ ጀንበሬ በተገቢው ሁኔታ በመምራታቸው በዚህ አካባቢ ያው እንግዲህ ድል ለማግኘት ተችሏል። በእሳቸው ጋር ተካታዮቻቸው እጅግ በጣም ብዙ ጀግኖች ናቸው ያሉ እነ ቢትወደድ አያሌው መኮንን፣ እነ ደጃዝማች አበረ ይማም፣ እነ ፊታውራሪ ዘለቀ ሊቁ ከነ ልጆቻቸው ነው። በእውነቱ ትልቅ ያልተዘመረላቸው አሁን አንድ መጽሐፍ ወጥቷል። ምናልባት በቅርብ ጊዜ ነው የወጣው። እዛ መጽሐፍ ላይ ብዙ ሰው ሊያዩ ይችላል እንጂ እጅግ በጣም ጀግና ናቸው። ፊታውራሪ ዘለቀ በመሪነት እርሶ ደክመዋል፣ እኛ እንተካ ሲሏቸው ደጃዝማች መንገሻ ጀንበሬን የመሳሰሉ የጎጃም አርበኞች
የተመረጡበት ሰዓት ነው ያኔ። አሁን እሳቸው ደክመዋል። ከዚህ በኋላ መሪያችን መሆን ያለበት ደጃዝማች መንገሻ ጀንበሬ ናቸው ተብሎ አርበኛው እሳቸውን ሲመርጥ ፊታውራሪ ዘለቀ አንድ ነገር ተናግረዋል። ይሄው ምንድነው? ልጆቼ ያው በእድሜ ትልቁ እሳቸው ናቸው። ለጠላት አሳልፋችሁ የምትሰጡኝ ከሆነ ከዛሬ ጀምሮ ረግሚያቸዋለሁ ብለው እዚች ቦታ ላይ ቁጭ ብለው ሁኔታውን ይከታተሉ የነበሩበት ቦታ ነው። ኋላ ላይ ጣሊያን ኃይሉ እየተጠናከረ ሲመጣ የእሳቸውን ቁስሉ እየበረታባቸው ሲመጣ ከዚህኛው ቤተ መንግስታቸው አንስተው በላያ ንጉሠ ዳዊት ሂደው ተቀመጡ። 1931 ዓመተ ምህረት ቁስሉም ጸናባቸው፣ መሙን በረታ፣ እሳቸው በህይወት አለፉ፣ ከዚህ ዓለም በሞት ተለዩ ማለት ነው። ያንን የአርበኝነት ታሪክ ግን ያስቀጠለ ከዚያ በኋላ ማን ነው? ልጆቻቸው ሆኑ ማለት ነው። ቦታውን ደጃዝማች ተፈራ ዘለቀ፣ ይሄን አካባቢ ደግሞ እነ ኢያሱ ዘለቀ ይዘው የአርበኝነት ተጋድሏቸውን እስከ ነጻነት ቀን ድረስ አስጠብቀው ኖረዋል። አገው ምድርም እንደዚሁ ፊታውራሪ አየለ ኖረ የሚባለው የአዘና ተወላጅ ናቸው፣ አርበኛ ናቸው። ያኔ ወደ ግዞት ተልከው ሸዋ መንዝ ውስጥ ታስረው የነበሩት ኋላ ከማይጨው ሌላው ጦር ጋር ተቀላቅሎ በጎጃም ሰላም መጥቶ ነበር። ነገር ግን ተከታትሎ እያደነ በባንዳ ጥቆማ ተያዘ። ከሁለት ልጆቹ ጋር ደጃዝማች ብሪውንና ደጃዝማች ዘውዴ የሚባሉ ሁለቱ ልጆቹ ጋር ተያዙ። ነጋድራስ በእውቀት የሚባለውም የግምጃ ቤት ትልቅ ነጋዴ ነበሩ። እሳቸውም ጠላት ያዛቸው ወስዶ ዳንግላ ላይ ነው በአደባባይ በስቅላት የቀጣቸው። ይሄንን ሳይ በቃ አሁን ጫካ የገባው አርበኛ ጣሊያን ጋር ምንም አይነት ድርድር ከእንግዲህ በኋላ እንደማይደረግ መጠናቀር ጀመረ። ፋሽስት ጣሊያን ለመጨረሻ ጊዜ በሱዳን ድንበር በኩል አድርጎ ኦሜድላን አቆራርጦ በአውጀሚስ በረሃ ያደረገ ወደ በላያ ንጉሠ ዳዊት በማቅናት የአገው ምድር አርበኞችን ለማጥፋት በማሰብ በከፈተው ጦርነት ፊታውራሪ ዘለቀ ሊቁና አርበኛ ልጆቹ ከጠላት ጋር ፊት ለፊት ተፋለሙ። እንደ በላያ በረሃ እሳት የሆኑት ፊታውራሪ ዘለቀ ሊቁና አርበኛ ልጆቹ ጣሊያንን ለበለቡት። ባድማው ላይ የምናየው የአርበኛ አያል ዘለቀ ቦታ ነው። አያል ዘለቀ ከወንድሙ ከአርበኛ ኢያሱ ዘለቀ ጋር ሆኖ እዚች ዳፍሊት አካባቢ ላይ ምሽግ በመያዝ የጠላት ጦር የጎጃምን አካባቢ ለመቆጣጠር በሚያደርገው ግስጋሴ ውስጥ ወዴትም እንዳይንቀሳቀስ ያደረጉበት ቦታ ነው። በዚህ ታሪክ ውስጥ ጠላት ወረድ ብሎ እዚህ ወንደፋይ ሚካኤል አካባቢ የአርበኞችን ቤተሰቦች በማስጨነቅ የአንዱን አርበኛ ያያል ዘለቀን ባለቤት አግቶ ሁሉ ወስዶ ነበር፣ ማርኮ ማለት ነው። ከማረካት በኋላ ያው አርበኞችን እጅ የሚያስፈታው ሚስቱን በመያዝ ነው። ያንን ሲሰሙ ወንድማማቾቹ እግር በእግር ተከታትለው እዚች ዳፍሊት ላይ ጠላትን ደምስሰው ሚስታቸውን ከጠላት እጅ ነፃ አውጥተው ወደ አባታቸው ባድማ ወደ ፊታውራሪ ዘለቀ ሊቁ ቤት በመሄድ ታሪኩን የነገሩበት ነው። ከዚያም ባሻገር ዳፍሊት ላይ ነጮችን ገድለው ፋሽስትን ገድለው የያዙትን መሳሪያ ማለት መማረክን የምታሳየው ወይ አንገቱን ቆርጠህ ነው የጠላትን፣ አለበለዚያም ደግሞ መሳሪያውን ነጥቀህ ለቤተሰብ ማምጣት አለባቸው። እነሱ ያደረጉት መሳሪያቸውን ገፈው ሚስታቸውን አስለቅቀው እየፈከሩ ከተከታዮቻቸው ጋር አባታቸው ፊት አያል ዘለቀ የበርበሬው ጭስ ፈረንጁን ማርኮ ሚስቱን አስለቃሽ አዲያቦ ተራራ ብረት ምጣድ ጠፍቶ ያበላው ነበረ በጠበንጃ ቆልቶ እየተባለ በዚህ ቦታ ላይ አባታቸው በፊታውራሪ ዘለቀ ሊቁ ፊት ያስፈከሩበት ዋናው ቦታ ይሄ ነው። የሰቀላ አርበኛ፣ የአገው ምድር አርበኛ፣ የአቸፈር አርበኛ አንድ ላይ በተለይ ናሴ ወር አካባቢ እዚህ ቋሪት ውስጥ ዋሻ አለ። እዛ አባይ ላይ ነው መጀመሪያ አባይ ወንዝ ላይ ዳር ላይ ተሰብስበው ቃለ መሐላ ፈጸሙ። ናሴ ውስጥ ሶስቱም እንትኖች ከአገው ምድር ጦር ፊታውራሪ ኮለቾ ሩፋኤል የሚባል አለ። በአቸፈር በኩል እነ አየለው መኮንን
አይኔ እንግዳ ብርሌ የሚባሉ እንደዚሁ በሰከላ በኩልም የአካባቢ አርበኞች አሉ። በጉታ በኩል በሜጫ በኩል መንገሻ ጀንበሬ እነዚህ አንድ ላይ ተገናኝተው ትግሉን ተደራጅተው ለመምራት በአንድ መሪ ስር መሆን ስለነበረባቸው መሪ መረጡ። መሪ ሲመርጡ መንገሻ ጀንበሬ ሁሉንም እነዚህን አካባቢዎችን አስተባብሮ የበላይ አስተዳዳሪ የትግሉ መሪ ሆኖ እንዲያገለግላቸው መረጡ። ከዚህ ጊዜ ጀምሮ ነው አርበኛ ከጠላት ላይ ጥቃት መሰንዘር የጀመረው። ፊታውራሪ ዘለቀ ሊቁ በጎጃም ካሉ ሌሎች አርበኞች ጋር ጥሩ የሆነ ግንኙነት ነበራቸው። አንድም በእድሜ ገፋ ያሉ በመሆኑ ጥሩ ተቀባይነት ነበራቸው። በሜጫ በአቸፈር አካባቢ ስንሄድ እነ አበረ ይማምን የመሰሉ ጀግኖች አርበኞችን ማንሳት እንችላለን። እነ ደጃዝማች አበረ ይማምን ስናይ የፊታውራሪ ዘለቀ ሊቁን ልጅ አግብተው ይኖሩ የነበሩ ናቸው። ከሳቸውም የተወለዱ ልጆች እስካሁንም ድረስ አሉ። ዋለ ታሪኩ ነው ማለት ነው። እና ይሄ የጫራና አካባቢውን ጦር እያሰለፈ ጣሊያንን ቁም ስቅሉን ያሳይ ከነበሩ አርበኞች መካከል አንዱ ጀግናው አርበኛ አበረ ይማም ነው። ያንን ምንድነው ያደርጉ ነበር? ዘለቀ ሊቁ ከና አበረ ይማም ጋር የነበራቸው ግንኙነት ቅርብ ነበር ማለት ነው። አበረ ይማም በእድሜው ሲታይ ከፊታውራሪ ዘለቀ ሊቁ ልጆች ጋር የቀረበ እድሜ ነው ያላቸው። እሳቸው ግን እንደ አባት ተሰሚ ናቸው። ቀደምትም ያድዋም ዘማች አርበኛ ስለነበሩ ይሄ መከባበሩ ነበር። እርስ በርስ መልእክት መለዋወጡ ከዚህ ብቻ አይደለም። ከመሃል ሸዋም በኋላ በተለይ በሁለተኛው የጣሊያን ጦርነት ከመሃል ሸዋም እና አበበ አረጋይን የመሰሉ ታላላቅ የጦር አርበኞች ጋር ግንኙነት እንደነበራቸው መልእክት ይለዋወጡ እንደነበረ በመጽሐፍት ላይ ያስቀመጡት ነገር አለ። የውስጥ አርበኞች አሉ መረጃ የሚሰጡ በዚህን ቀን ይሄ ቦታ ይወረራል፣ በዚህን ቀን ይሄ ቦታ ይቃጠላል ብለው የሚነግሯቸው አሉ። አርበኞች አካባቢያቸውን በማካለል የጠላትን ጦር እረፍት ነሱት። ትብብር በመፍጠር የጋራ ጠላትን ሲዋጉ በከፍተኛ መናበብና ምክክር ነበር። ይህን የአርበኞችን ጀግንነት መቋቋም ያቃተው ጠላት ከማዘዣ ጣቢያዎቹ በአውሮፕላኖቹ የተከለከሉ የመርዝ ቦምቦችን ጭምር በመጣል ዘግናኝ ግፎችን እንጅባራና ዳንግላን በመሰሉ ከተሞች ላይ የፈጸመው ጭፍጨፋ ታሪክ ሊረሳው አይችልም።